ኤል ሶፋ በተመጣጣኝ ዋጋ ይዘንላችሁ ቀርበናል። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ሰላም ጤና ይስጥልኝ የተከበራችሁ የዳውድ ፈርኒቸር ቤተሰቦች፣ ዛሬ እንግዲህ ይዤላችሁ የመጣሁት ሁለተኛ የተሰራውን የኤል ሶፋ ማለት ነው። ሁለተኛ ቀናችን ነው። ይህን ሶፋ ደግመን ሰርተነዋል። አሁን በቀደም ሰንበቴ አድርሰነው ነበር። አሁን ደግሞ ወደ ውርጌሳ የሚሄድ ነው ማለት ነው። በጣም አሪፍ አድርገን የሰራ ነው። ቤቢዎቹም እንደምታዩት በጣም ቆንጆ አድርገን የሰራ ነው። አጠቃላይ መረጃውን እንግዲህ መጨረሻ ላይ ዋጋውን የምነግራችሁ ይሆናል ማለት ነው። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ፣ ነባሮች ደግሞ ላይክ እያደረጋችሁ እስከ ቪዲዮ መጨረሻ ድረስ ተከታተሉኝ። ዛሬ እንግዲህ ይዤላችሁ የመጣሁት ማለት ነው በባለ 8 መደገፊያ የተሰራ እንዲሁም በባለ 20 የተሰራ መቀመጫ ያለው ኦሪጂናል የሆነ ጨርቅ መርጠን በራሳችን ምርጫ ነው የሰራ ነው ማለት ነው። እህታችን እንግዲህ ውጭ ሆነ ያዘዘችን ሶፋ ነው። በጣም ወደነዋል። የሚያምር ነው። ሁለተኛ ስንሰራውን በጣም አሻሽለን የሰራ ነው ማለት ነው። ባለፈው ከሰራ ነው በጣም የተለየ ነው። አሁን ቆንጆ አድርገን ነው እንደምታዩት። ቤቢውም በራሱ በኤችዲ ስፖንጅ ነው የሰራ ነው። በጣም ጥብቅ ያለ ነው። መቀመጫውም እንደዚሁ በኤችዲ ነው የተሰራው ማለት ነው። ጀርባውንም በሺቲ ያልበሰነው የምታዩት እንግዲህ ይሄ መቀመጫው ነው። ስትከፍቱት እንግዲህ እንደዚህ አድርጋችሁ ልብሱን ለማጠብ ስትፈልጉ በቆሸሸ ጊዜ እንደዚህ አድርጋችሁ አጥባችሁ መልሳችሁ ማስገባት ይቻላል ወይም መቀየር ይቻላል ማለት ነው። ሌላ ጊዜም ደግሞ ሌላ ሬድሜድ አድርጋችሁ እንደዚሁም እንዳይቆሽሽ መጠቀም ይቻላል ማለት ነው። ይህ ሶፋ እንግዲህ እንደምታዩት ስትቀመጡበት እንደዚህ ወገባችሁን በደንብ አድርጎ ይደግፍላችኋል ማለት ነው። ከፍ ያለ ነው። ከፍታው አጠቃላይ 40 ሳንቲም አካባቢ ነው የሚሆነው ማለት ነው። ከመሬት ወደ ላይ እንደዚህ እንደምታዩት 40 ሳንቲም ከፍታ አለው ከመሬት። ከኋላም ወደ ላይ ከፍ ያለ ነው። በጣም ወፍራም የሆነ ስፖንጅ ነው የተጠቀምነው ከጀርባ፣ ምክንያቱም ቶሎ እንዳይሟሽሽ ወይም ደግሞ በቀላሉ እንዳይበላሽ ማለት ነው። እንደዛ ተደርጎ የተሰራ ነው። እዚህ ጋር የምታዩት ባለ አንድ ነው እዚህ መሀል ላይ ያለው። ይህም እንደዛው ነው፣ መልሶ አንድ አይነት ነው። ከታች ትታዩት እንደዚህ ወደ ታች ያለውም አቧራ እንዳይዝ ወይም ደግሞ ከመሬት በኩል ሽቲ ለብሷል ማለት ነው። እንጨቶቹ ቆሻሻ እንዳይዙ ወደ ላይ እንዳይወጣ ማለት ነው። መሬታችሁን ወይም ወለሉን ለመወልወል ስትፈልጉም እንደዚህ ጸዳ አድርጋችሁ እጃችሁን በታች ያስገባል። ከላይ ወጣችሁም እንደዚህ ብትረግጡት ምንም የሚሰማ አይደለም። በ06 የተመታ ነው ማለት ነው ከእንጨት በላይ። ስለዚህ በጣም ጠንካራ ተደርጎ የተሰራ ሶፋ ነው ማለት ነው። ለማዘዝ ስትፈልጉ እንግዲህ ሁልጊዜም ወደኛ እየመጣችሁ እንድታዙን እንላለን። ወሎ አካባቢ መገኛችን ነው። ወሎ አካባቢ እንገኛለን ማለትም ወሎ ከሚሴ መገኛችን ነው። በማንኛውም ቦታ እንሰራላችኋለን፣ እናደርሳለን። እዛው ሄደን ገጥመን ቤታችሁ ዋ እናደርግላችኋለን ማለት ነው። ስልክ ቁጥራችንም ባዮ ላይ አለ ወይም እዚሁ ላይ ደግሞ ቪዲዮ ላይ ያለላችሁ። በማንኛውም ሰዓት ደውላችሁ ማናገር፣ በሶሻል ሚዲያ በፌስቡክ፣ በኢሞ፣ በዋትሳፕ በማንኛውም ታገኙናላችሁ ማለት ነው። ይህን የመሰለ ሶፋ ለማዘዝ ስትፈልጉ እንግዲህ ወደኛ ጋር ጎራ በሉ። ይሄ እንግዲህ ከኋላ ስታዩት እንደምታዩት እንግዲህ ከፍ ያለ መሆኑን የምታዩት ከኋላ ቆሚ እንዳያችሁት በጣም ረጅም ነው ማለት ነው። ከግድግዳ በኩል ማለት ነው። ይሄ ከጎንና ከጎን አንዳንድ ብራንቾን ያደረግንበት። ስለዚህ ይህ ሶፋ እንግዲህ ከፍ ያለ ነው። ከኋላም እንደዚሁ እንደምታዩት ነው። እንግዲህ ርቀት አለው። ወደ ታች አጎንብሳችሁ ስታዩት ቤታችሁ ሳሎናችሁ ከፍ ላለ ሰዎች በጣም አሪፍ ነው፣ ተመራጭ ነው። ሁልጊዜም እንግዲህ እንደዚህ አይነትን ሶፋ ማሰራት ስትፈልጉ ወደኛ ጋር ጎራ በሉ እንላለን። ስለዚህ እንግዲህ እንዳያችሁት ይሄ ሶፋ እንግዲህ በጣም አድርጎ የተሰራ ነው ማለት ነው። ከሶፋ በተጨማሪ ሌሎች የፈርኒቸር ስራዎች እንሰራለን። መጅሊስም ከፈለጋችሁ አንዳንድ ሰዎች ከሶፋ የተሻለ መጅሊስ ነው ይላሉ። መጅሊስም ለፈለገ ቤታችሁን አስለክታችሁ ወይም ደግሞ እንድንለካላችሁ ከፈለጋችሁ ወደኛ ደውላችሁ ለክተን በቤታችሁ ሳይዝ እንሰራለን ማለት ነው። መጅሊስ ሲሆን ደግሞ በተለያዩ ቲክነስ ነው የሚሆነው። በባለ 20፣ በባለ 30፣ በባለ 25 ነው ማለት ነው። እንዲሁም ደግሞ መቀመጫውን በቦንድ ተደርጎ በስፖንጅ መደገፊያ የሚደረግ የመጅሊስ አይነት አለ ማለት ነው። ሌሎች ደግሞ የፈርኒቸር እቃዎች አልጋ፣ ቁምሳጥን፣ ቡፌ፣ ኪችን ካቢኔት እንዲሁም ደግሞ የውስጥ በር አጠቃላይ የፈርኒቸር ስራዎችን ማዘዝ ትችላላችሁ ማለት ነው። አብራችሁ ዲስካውንት የሚሆነው እንግዲህ ሙሉ የቤት እቃ ላዘዘ ሰው ዲስካውንት ይኖረናል ማለት ነው። በማንኛውም አካባቢ ነው ብያችኋለሁ የምናደርሰው፣ ቦታ አይገድበንም። ስለዚህ የምትፈልጓቸውን የፈርኒቸር አይነቶች ወደኛ
በመደወል ማዘዝ ትችላላችሁ። ከሶፋም በተጨማሪ ሶፋ እንግዲህ ከነጠረጴዛው ነው የሚሰራው ማለት ነው። ሌሎቹም እንደዚሁ አልጋና ቁም ሳጥን፣ ኪችን ካብኔት፣ ሌሎች የቤት ቁሳቁሶችን ስታዙ ዲስካውንት እናደርጋለን ማለት ነው። ለማንኛውም ትዕዛዝ ዝግጁ ነን። ሁል ጊዜም በማንኛውም ሰዓት በታማኝነት እያደረስን እንገኛለን። አሁንም እናደርስላችኋለን ማለት ነው። ስለዚህ እንግዲህ መጥታችሁ አሰሩን። ለሌሎችም ደግሞ ለሚያሰሩ እህት ወንድሞች አድርሱልን ማለት ነው። ብዙ ጊዜ ቪዲዮአችን እየታየልን አይደለም። ምክንያቱም እኔ እንዴት እንደሆነ አላቅም። ስራችንን እንደምታዩት እንግዲህ በጣም ጽድት አድርገን ነው የምንሰራው። ማንኛውንም ትዕዛዝ በእንደዚህ አይነት መልኩ እየሰራን እንገኛለን። ወደፊትም ደግሞ እንሰራለን። ስለዚህ ቪዲዮአችን ቫይራል እንዲወጣልን ለሌሎች ሼር ማድረጋችሁን አትርሱ እላለሁኝ። ይህ እንግዲህ ያያችሁት ይህን የመሰለ ስራ እንግዲህ እንደዚህ ሰርተን እንደዚህ አሱበን እያያችሁት ነው። ቤቢዎቹም በጣም ትልልቆች ናቸው። እንደ ማንኛውም ቤቢ አነስተኛ አይደሉም ማለት ነው። በደንብ አድርገን መሀል ላይ ወርቃማ አድርገንበታል፣ ቤቢው ላይ ውበት እንዲኖረው። ቤቢውም እንደዚሁ ከፍታችሁ አጥባችሁ ወይም ደግሞ አድርቃችሁ ማልበስ የሚቻል የቤቢ አይነት ነው ማለት ነው። ስለዚህ እንግዲህ ልብሶቹንም የሶፋ ልብስ እንግዲህ ስታዙ በማንኛውም ከለር ይሰራል። ደስ ባላችሁ የልብስ አማራጭ ይሰራል ማለት ነው። ትዕዛዛችሁን ስታዙ በፈለጋችሁት ከለር በፈለጋችሁት ዲዛይን ይሰራል ማለት ነው። ከኤል ሶፋም ውጪ ሌሎች የሶፋ ዲዛይኖች አሉ። በነዛም መልኩ እናንተም ዲዛይን ካላችሁ ያንን እያመጣችሁ ማሰራት ወይም ደግሞ እኛም ጋር ካለው ከፈለጋችሁ እናስመርጣችኋለን ማለት ነው። እነዚህንና መሰል ሶፋዎችን እንግዲህ በፈለጋችሁበት ቦታ ስታዙን እንሰራለን። ትዕዛዛችሁን ደግሞ አክብረን የምንሰራ ይሆናል ማለት ነው። ይህ እንግዲህ ዋጋውን የምነግራችሁ ከ65 ሺህ ብር ጀምሮ እየሰራን እንገኛለን ማለት ነው። እስከ 100 ሺህ ብርም የሚሰሩ አሉ። መጅሊስም እንደዚሁ ከ13500 በካሬ ማለት ነው ጀምሮ እንሰራለን። በማንኛውም ቦንድድ በወፍራሙ ወይም ደግሞ በመካከለኛው በዝቅተኛው ማለት ነው ቦንድድ። ስለዚህ እዘዙን። ባላችሁበት ቦታ ሆናችሁ ሰርተን ለቤተሰቦቻችሁ የምናደርስላችሁ ይሆናል ማለት ነው። እስከ ሁልጊዜውም እንግዲህ በታማኝነት እንሰራላችኋለን ማለት ነው። ላይክ ሼር እያደረጋችሁልን እላለሁኝ። የዛሬው እንግዲህ እዚህ ላይ ያበቃል። በቀጣይ እንግዲህ በቤታቸው ወስደን የገጥመን እንደዚሁ ቪዲዮ ሰርተን የምናሳያችሁ ይሆናል ማለት ነው። ወሰላሙ አለይኩም ወረህመቱላሂ ተዓላ ወበረካቱ።